ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ማለት ነው በጣም አስፈላጊ በሆነ ጉዳይ ነው የመጣሁት እና ሌቦች በዝተዋል እና በጣም የተለያየ ሙድ እየተጠቀሙ ነው የሚመጡት ማለት ነው። እና ፕሊስ እራሳችሁን ጠብቁ። እና ዛሬ አንዷ ሳላቃት ብላ ዋትሳፕ ላይ መታ አናገረችኝ ብር ምናምን የሚላክ ምናምን ብላ ማለት ነው። እና በጣም አሁን በሪኮርዷን አሰማችኋለሁ። ሰላም እንዴት ነው? ሰላም ነው ያለው ይመስገን ደህና ነኝ። ስራ፣ ጤንነት ሁሉ ሰላም። ሳራ ነኝ ያስታወስሽኝ? ሳውዲ ያለሁት ትንሽ ብር ወደ ሀገር ቤት መላክ ፈልጌ ነበረ ነው። ምንዛሬ ስንት እየተባለ ነው? እና እንደሰማችኋት ትንሽ ብር ወደ ሀገር ቤት መላክ ፈልጌ ነው። ምንዛሬ ስንት ነው? ሳራ ነሽ? እኔ አላውቃትም። እንግዲህ ሰላም እንዴት ነሽ? ሰላም ነው። ይቅርታ እኔ ሳውዲ የምትኖር ሳራ የምትባል ጓደኛ ቤተሰብ የለኝም። ይቅርታ ተሳስቶሽ እንዳይሆን። እህቴ በጌታ አለም አይደለሽም እንዴ? በእናትሽ ተሳስቼ ነው። ይቅርታ በእናትሽን እውነት በጣም ይቅር። እህቴን አመመብኝና አሁን ድንገት ሆስፒታል ገብታለች ብለው ብር መላክ አለብኝ። ለዛ ነው እባክሽ የምታውቂው ሰው ካለ እንደው ብትተባበሪኝ። ፈጣሪ ለበጎ ይሆናል ሊያገናኘን። ይቅርታ። አይ ማቆስ የለም እንዴ? ከዚህ በፊት ወደዛ እንዳልኩሽ ለእሷ ልኬ እሷ ነበረች የምታሳውልልኝ እና ስልኬ ጠፍቶ ደግሞ ሌላ መስመር ቀይሬ አሁን የሷ ስልክ መስሎኝ እኮ ነው። አይ እና ይኸው እንደምታዩት ለማጭበርበር እየሞከርሽ ነው፣ ተነቅቶብሻል ስላት ማለት ነው። እንደምታዩት እንዳለ የላከችውን ቮይስ አጠፋች ማለት ነው። እንደምታዩት ይሄ እሷ ነው። እንዳለ የላከችውን ቮይስ አጠፋች እና ፕሊዝ ተጠንቀቁ።